አመልድ ኢትዮጵያ የሲቪል ማህበረሰብ ድርጅት ሆኖ ከተመዘገበበት 1976 ዓመተ ምህረት ጀምሮ በአማራ ክልል ተቆጥሮ የሚለካ ተሰፍሮ የሚመዘን ትርጉም ያለው የልማት ሥራ በማከናወን ላይ ይገኛል። 5 ዋና ዋና ፕሮግራሞችን ዘርግቶ በሁሉም የክልሉ መዳረሻዎች ገብቶ እየሰራ ነው። አመልድ ኢትዮጵያ በያዝነው ዓመት አርቪኦ ከተሰኘ የኔዘርላንድ የልማት ድርጅት ጋር በመተባበር ሪቨርሲንግ ዘ ፍሎው በምህጻረ ቃል አርቲኤፍ የተሰኘ ፕሮጀክት ለመተግበር ዝግጅት አጠናቆ ወደ ስራ ተሸጋግሯል። ስሜ አበባው ዘለቀ ይባላል። የምሰራበት መስሪያ ቤት በአመልድ ኢትዮጵያ ዋናው መስሪያ ቤት ባህር ዳር የአርቲኤፍ ፕሮጀክት አስተባባሪ ነው። አርቲኤፍ ሪቨርሲንግ ዘ ፍሎው በእንግሊዝኛ ሲሆን የፕሮጀክቱ ስም ነው። ወደፊት ግን በማህበረሰቡ በራሱ ቋንቋ ስም እንዲያወጣለት ይደረጋል። የፕሮጀክቱ ዋና ዋና ዓላማዎች በዋናነት የህብረተሰቡን ኑሮ ማሻሻልና የአካባቢው የተጠበቀ ማህበረሰብ መፍጠር ሲሆን በውስጡም ብዙ ዓላማዎች አሉት። አንደኛ የራሱ የማህበረሰቡ የራሱ የሆኑ ተቋማት እንዲኖሩት በተለይ የተፋሰስ ኮሚቴ ተጠናክሮ የተፋሰስ ኮሚቴ እንደገና የማህበረሰቡ እውቀትና ክህሎት እንዲዳብር እንደገና የተለያዩ የፖሊሲ ክፍተቶችን በመለየት ህብረተሰቡ የፖሊሲ ክርክርና ውይይቶችን እንዲያዳብር ማድረግ የአካባቢው ብዝሃ ሕይወት የደን ሽፋን እንዲጨምር ማድረግ ምርትና ምርታማነት እንዲጨምር ማድረግ በሰብል በእንስሳት እነዚህ የመሳሰሉ ዓላማዎች አንግቦ የተነሳ ፕሮጀክት ነው። ይህ ፕሮጀክት በአንድ ቀበሌ በይልማና ዴንሳ ወረዳ ሰሜን ጎጃም አስተዳደር ዞን የሚፈጸም ነው። በውስጡ ቀበሌው በ6 ተፋሰሶች የተከፈለ ነው። በእነዚህ ውስጥ እንግዲህ ወደ 1300 አካባቢ አባወራዎች ይኖራሉ። በይልማና ዴንሳ ወረዳ ሰሜን ጎጃም አስተዳደር ዞን ኮቲ ቀበሌ የሚገኙ የ6 ተፋሰስ አርሶ አደሮች የአካባቢያቸውን የቀድሞ ገጽታና አሁን ያለበትን ደረጃ እያነሱ እንዲህ ብለዋል። ካሰው ተናኘ ኮቲ ቀበሌ አይና አምባ ችንቾ ቀበሌ ጎጥ ላይ ተወለድኩ። ወጣት እያለሁኝ የዱር እንስሳቶች በጣም ብርቅዬ የሚባሉ ነበሩ። እንደ ድኩላ፣ ሚዳቆ፣ ሰሳ እንዲሁም አሁን የጠፋ አጠቃላይ ለአንደኛው እኛ በታች ያሉት የማያውቁት ወንድሞች በታች ያሉት የማያውቁት ማለት ነው። አሳማ የሚባል ነበረ። አሳማው እዚህ ነበር የሚወልድ ጫካ ነበረ። አሁን አሳማ የሚባለው የለም ዛሬ። ሞኝነት ድረስ እባላለሁ። ደጋሚ ጎጥ ነው ተወልጄ ያደኩት። አዎ ቀደም ሲል ድሮ ይሄ ተራራው ደኑ በሙሉ እኔ በማውቀው ከብት ስጠብቅ ከብቱ ስር ለስር እየተሽኮለኮ ነበር። ምንድን ዛፍ ነው የነበሩ ጨባዎች ነበሩ፣ እንደገና አጋሞች ነበሩ። እኛ ህዝቡ ለማጠኛ እያለ እየቆጠቆጥነ ህዝቡ በአጥፍተ ነው አንተ ጨባውን የሚታይ ጨባ የለም። አሁን ከዚህ በፊት የቀደም ሲል የነበረ የጎጣችን የነበረው ልዩነት እና የዛሬው ልዩነት አለው። ምክንያቱም ቀድም የነበሩ ተፈጥሮ ደኖች ዋንዛ፣ ግራር፣ ምሳና ደግሞ የተፈጥሯት ምን ብለው ባህር ዛፍ አለ። ከዚያም ባሻገር ደግሞ አጋም ያው ግመሩ፣ አባሎ ቀረጥ ነገሮች አርጋግፎ ነገሮችም ነበሩ ከዚህ በፊት። ክንዲያንጋቸው ይባላለሁ። ቀበሌ ኮቲ ጎጤ ጎመንጌ ይባላል። ድሮ እኔ ከማውቀው ህፃነቴ ተምሮ ሳውቅ የነበረ ብዙ ዛፎች የነበሩበት ግራሩ፣ መሳናው፣ ደንጎሪታው ማንኛው ተፈጥሮ ሀብት በጣም በስፋት የነበረ አጋም፣ ቀጋ በጣም የሌለ ተፈጥሮ ሀብት የለም ነበረ። የመሬት ለምነቶች ድልዳሏ ትታረሳለች። በዛን ሰዓት ማዳበሪያ ይደረግ ነበር። አሁን ግን ማዳበሪያም ተደርጎ እንኳን ብዙ እንክብካቤ እየተፈለገለት የተለያዩ ጓሮ እንለዋለን። ጓሮውን በፍግ ነበር የምንጠቀም ነበር። ማዳበሪያ የሚባል አንጠቀም ነበር። በከብቶች ፍግ ነበር ማሽላ የምንጠቀም ነበር። ምናመርት ጤፍ፣ ሰብል፣ ገብስ፣ ዳጉሳ፣ ማሽላ፣ ስንዴ፣ የቅባት እህሎች ድሮ ኑግ ነበረ። አተርም ባቄላም ተልባም ነበረ። አሁን እነሱ ግን ቀንስተዋል። መሬት ማብቀል ሁኔታ ሲሄድ አሁን እነሱ ተተተዋል። ከአንድ ጎጥ ላይ 2 ምንጭ በላይ የለም። ምክንያቱም ቀደም ሲል ከ5 ከ6 የነበሩ አሁን ግን ቀነሰበት ሁኔታ አለ። አዛ አካባቢ ላይ አሁን ምንጮች ነበሩ። እነሱ አሁን ይዱር በመጥፋቱ ምንጮች የሉ። አሁን እዚህ ጋር ምን እያረክሽ ነው?
ውሃ እየቀዳሁ ልጠቀም። የትኛውን ውሃ ነው የምትቀጂው? ይሄንን የሚጠረገውንም የያዘች ምንጭ አለችም ማጃረግ ነው። ምን የውሃ ችግር አለባችሁ? በጣም አለብን። የስራጣን ይሄንን የምንጠጣኛ ከብትም አለ እኛም አለ። በዚህ ነው ጉሮሯችን እንዴት ነው እና በውሃው ይሄንን በመጠጣታችሁ ያመጣባችሁ ችግር አለ? ወመጭስ ብሶቱ ነው እንጠጣዋለን። ቢያገኘንም ወዳጅም ነው የምንሄድ እንጂ ምንድን ነው የሚያማችሁ እሱን ስትጠጡ? ታይፎይድ ምናምን እንባላለን። ተፋሰሱ ዶልባ ዋሻዬ ነው። ወረፋዘን ሌቱንም ቀኑንም ወረፋዘን ነው የምንጠቀምት። የአሁኑና የድሮውን የወተት ምርት ሲያዩት በቀን አሁን አንድ ላም ስንት ያልባሉ? አጠቃቀሙ ነው የሚለየው። አጠቃቀሙ ምንድነው? በእጃችን ካንከባከብነው ጥሩ ወተት እስከ 5 እስከ 6 የሚሰጡ ላሞች አሉ። አዚያ ውጪ ደግሞ አመጋገባችን ካሳነስነው ደግሞ ከ2 ብርጭቆ እስከ 1 ነው እንጂ ከዚያ በላይ አይሰጥም። እንግዲህ አንድ ትላም ተሸከም ትባለው ቢያንስ 3 ብርጭቆ። አዎ ድሮ ስንት ይታለብ ነበር? ከዚህ በፊት ቅድምማ ያው ምግባቸውን በአግባቡ ይከበከቡ ነበር። እስከ 5 ማለት ይችላል። በድሮ ሰዓት እንደዚህ ነበር። ምክንያቱ ምንድነው ይላሉ? እንደው ምን ሆኖ ነው እንደዚህ ሆነው? እንግዲህ ከጊዜ ጋር የሰው አቅጣጫ ሰው እየተወለደ ሄዷል። መሬት ግን አይወለድም። ናዚያ ጋራ ከሰው ብዛትም ተነስቶ ሰው ሁሉም ሰው በጋራ ይሄንን ቦታ አንከባክቦ ለመያዝ አልቻለም። ምክንያቱ ምንድነው? እኛ ያው ደኖች ስለተጨፈጨፉና መሬቶችም ከድንጋይ ነጻ ባለመሆናቸው የተጋጋጡ አፈር የነበሩት ወደ ጭንጫማ አፈሮች እያለቁ ወደ ጭንጫማ ሲደርስ ውሃው እየቀነሰ የመጣበት ሁኔታ ነው። ያው በከብቶችም ያው ከህዝብ ቁጥርም ብዛት ያው እንግዲህ እንስሳ መሳሪያችን ናቸው ለአርሶ አደሩ። ከዚያ የተነሳ በመጋጋጥ መሬቶች የተራቆቱ መሆኑን እንደምታዩት ነው። አርሶ አደሮቹ ያነሷቸው መሰረታዊ ችግሮች እንዲቀንሱ ብሎም እንዲፈቱ ማህበረሰቡ የሚመራውና ለእኔ ብሎ የሚሰራው ፕሮጀክት አስፈላጊ ነበር። እናም አመልድ ኢትዮጵያ በዋናነት ማህበረሰቡን ማዕከል ያደረገ አርቲኤፍ የተሰኘ ፕሮጀክት ይዞ ወደ ቀበሌው ገብቷል። በቀበሌው የሚገኙና በስድስቱ ተፋሰሶች የሚኖሩ የማህበረሰቡ ተወካይ አርሶ አደሮች በአርቲኤፍ ፕሮጀክት ዙሪያ ሰፊ የግንዛቤ ማስጨበጫና የክህሎት ማዳበሪያ ስልጠናዎች እንዲያገኙ ተደርጓል። ስልጠናው በሚኖሩበት ጎጥ እንዲሁም በባህር ዳር ከተማ በተለያየ ጊዜ ተሰጥቷል። ውይይቱ የሚሆነው የአዳፊት ተፋሰስ ነው የነበረ። ነገር ግን አሁን ይህ ሰው የሰው ኃይሉ ምንድነው ኮቲ ማህደሪቱ ይባባ ሆኖ በአንድ ነው ያለ። ስለዚህ የግንዛቤ ፈጠራ ሊፈጠር ስለሆነ የሚባለው ማዳመጥ ያስፈልጋል። ስለዚህ በዋናነት የፕሮጀክቱ ዓላማ ምንድነው የሚለውን ተንትነው ያስረዷቸዋል። እዛ በኋላ እናንተ የምታነሱት ጥያቄ ካለ እውነታ ጥያቄ መፈታት ያለበት ይሄ ሳይፈታ የቀረ ደግሞ ይሄ ብንል ይሄ ለቀጣይ የሚፈታበትን እድል ስለሚፈጠር ስለዚህ እነሱ ሊያስተላልፉ ስለመጡ ሁላችሁም በጭሞና ማዳመጥ ሀሳብ አስተያየት ስትባሉ ደግሞ ከጥያቄው ከነሱ ከሚያነሱት አንፃር ተነስታችሁ ሀሳብ አስተያየት ትሰጣላችሁ ማለት ነው። ባጭሩ ተፋሰስ ሲባል እዚህ አካባቢ ብዙ ጊዜ ግራ ትጋባላችሁ። ከዚህኛው ጀምሮ ወደ ደጋው አካባቢ ደግሞ መግባቢያችን የግብርና በነገራችን ላይ ወደፊት መግባቢያው ተፋሰስ ነው። ተፋሰስ ማለት ጎጥ ማለት ነው። ግራ እንዳትጋቡ። ትናንትና ጥያቄ ሲያነሱ ተፋሰስ የሚለውን ከውሃ ጋር ነው ያያያዙት አጠቃላይ ማለት ነው። ገንዘብ ተገኘ ረጅ ድርጅት አገኘነ አይዟችሁ የሚል ገራሽ ካገኘነ ሌትና ቀን እንሰራለን ነው የኛ ፍላጎት፣ የኛ ፈቃዳው፣ የኛ አባባል። እንደኔ ማህበረሰቡ ተቀብሎ እንደኔ አይቶ እኔ አሁን ውስጤ የሆነ ነገር ሆኖ ነበር። ለመስራት እንዴት መስራት እንዳለብኝ፣ ምን ማድረግስ እንዳለብኝ፣ ከብት እንዴት ማድለብ አለብኝ፣ እንዴት መስራት አለብኝ። እናበላለን፣ ብዙ ነገር እናደርጋለን። ግን ደግሞ ያበላል ዘዴያቸው እንዴት እንደሆነ ያቀጣጣቸው እንዴት አጠቃቀማቸው በራሱ ማየታችን ለኛ ትልቅ ተሞክሮ ነው ያየነው። ታለው ያየሁት ነገር በጣም አሪፍ ነው። ከብቶች መኖ እየተዘራላቸው ከዛሬ እንደሚጠቀም አርጌን ተረድቻለሁ። በዚህ ላይ ደግሞ ድጋፍ እንዲሰጠና ነው ህብረተሰቡ ሊያምንበትና ሊረዳው የሚችለው ነገር ህብረተሰቡ እንዴት አድርገን ነው ከብትና ፍየልና አስረን የሚል ግንዛቤ ያለው አሁን ያ በምናቀርብበት ሰዓት ማለት ነው። አሁን እንደኔ ምን ለማድረግ የድን መጨፍጨፎችን ምን ለማድረግ መፍትሄ ይሆናል ብዬ ማስበው ማህበረሰቡ በተለያዩ ነገሮች አንዲቱን
ቁጥቋጦም ሆነ እንዳይቆጠቁጣት ድጋሚ ደግሞ በጋራ ሆነ ተባብረን ደግሞ ይችን አገግመን እንተካት። ድሮ እንደዚህ ነበረች፣ ድሮ በነበረችበት ምን ዛፍ ተክለን በነበረችበት እንመልሰው ብለን ማህበረሰቡ ተመካክረን በውይይት አድርገን ዙረን ብንተካው የተሻለ ይሆናል። ለነገ ለልጆቻችን እንተካለን ብዬ አስባለሁ። ቅጠል ለሚጠቀሙት እነሱ ደኖች ከተከበሩ በቅጠል ምክንያት ፍየል፣ በጎች ለውጥ ይመጣሉ። ወደ ከብቶችም ስንመለስ ደግሞ ከረግጭ ነፃ ከሆነ የተጋለጡ ተራራዎችን ያገግማሉ። በሳር መንከባከብ ይቻላል። ህዝቡ ጠለቅ ብሎ የራሴ ብሎ ቢይዘው በእርግጠኛነት ይጠቅማል። ለምን ምንድነው የሚጠቅመው? አንደኛ ውሃ የክረምት ዝናብ ሲመጣ ከዚያ ዳገቱ ላይ ተንደርደር የሚመጣውን በእርጋታ ይዘዋል። ሜዳው በቀስታ ነው። እዛም ደግሞ ይሰርጋል። እኛ አሁን ያው እንግዲህ ለመለወጥ እና ወደ ነበሩ ለመቀየር እንቀይ ብለን ካሰብነ የምናስብ ያው የተራቆቱ የነበሮችን ደኖችም በችግኝም ሆነ በተለያየ ነገር ሸፍኖ ማገገም ከነክኪ ነፃ አድርጎ ያው እንግዲህ ማንከባከብ ተጋለጡ ለጎርፍም ሆነ ለፀሐይ ችግኞችን እነሱን አዝሮ አገግሞ ወደ ነበረው ለመመለስ። ምክንያቱም ችግኞች ከተተከሉ ምንጮች ዙሪያ ይመነጫሉ፣ ወደ ነበረበት ይመለሳሉ ብዬ አስባለሁ። ሰብል ምርት ላይ አሁን ሰብሎችን እያፈራረቅን ብንዘራ የተመቸ ይሆናል ብዬ አስባለሁ። ለምን እያፈራረቅን ዘንድሮ በቆሎ ተዘርቶ የነበረውን ዙሬ በቆሎ ሳልዘራ ከርሞ ወደ ጤፍ ብቀይረው የተሻለ ምርት ይሰጠኛል ብዬ አስባለሁ። ምንጮች አካባቢ ላይ የሚፈልቁትን ከብት እንዳይጠቀጥቃቸው አፈራቸው እንዳይቦረቦር እነዚያን በጋራ ተመካክረን ከልለን አጥረን ምንጮች እንዲጎለምሱ ባጠገባቸው ላይ የተለያዩ እጽዋቶችን በጋራ ተክለን ማንኛውም ነገር ንክኪ ብናድናቸው ምንጮች ይጎለምሳሉ ብዬ አስባለሁ። አመልድ ኢትዮጵያ በርካታ ፕሮጀክቶችን ለባለፉት 40 ዓመታት በሰብአዊ ድጋፍም በልማትም ሲሰራ ቆይቷል። ከነዛ ፕሮጀክቶች ለየት የሚያደርገው የበፊት ፕሮጀክቶች ፈጻሚው አመልድ ነው፣ ባለቤቱ አመልድ ነው። የፕሮጀክቱ ገንዘብ በአመልድ እጅ ሆኖ ስራዎች ይፈጸማሉ። ይሄኛው ፕሮጀክት ለየት የሚያደርገው የፕሮጀክቱ ፈጻሚ ራሱ ማህበረሰቡ ነው፣ ባለቤቱ ህብረተሰቡ ነው፣ የሚተገብረው ህብረተሰቡ ነው። ገንዘቡ በብዙ ፐርሰንት ወይም ደግሞ በብዙ መጠን ያለው ገንዘብ ወደ ህብረተሰቡ ይተላለፋል። ይሄም ምንድነው? በተለይ ለአስተዳደራዊ ወጪ የሚወጡ ለሰራተኛ ደሞዝ፣ ለቢሮ እቃዎች፣ ለላቂ እቃዎች ምናምን የሚወጡ ወጪዎች በጣም ይቀንሳል። ህብረተሰቡ ብዙውን ገንዘብ በራሱ መንገድ ራሱ በሚፈልገው የፕሮጀክት ዓላማና ተግባር ራሱ እየገዛ ራሱ የሚፈልገውን እቅድ እያወጣ ተግባራትን እየለየ ለችግሮቹ መፍትሄ እየሰጠ ስራዎችን ይፈጽማል ማለት ነው እና በዚህ ልዩ ያደርገዋል እና ብዙ የፕሮጀክቱ ገንዘብ ቀጥታ በማህበረሰቡ በተቋቋሙ በተፋሰስ ተጠቃሚ ኮሚቴዎች አማካኝነት የባንክ ሂሳብ ተከፍቶላቸው ወደዛ ይተላለፋል እና ይሄ በጣም ለየት ያደርገዋል። ከአርሶ አደሩ የትምህርት ዝግጅት እንዲሁም ከፕሮጀክት የሥራ ልምድ ማነስ ጋር በተያያዘ ፕሮጀክት መምራቱንና ገንዘብ ማስተዳደሩን ለአርሶ አደሩ ኮሚቴ ማስረከብ ስኬታማነቱ ላይ ክፍተት አይፈጥርም ወይ የሚል ጥያቄ መነሳቱ አይቀርም። እንደ ፕሮጀክቱ ጽንሰ ሐሳብ ህብረተሰቡ የራሱ የሆነ ባህላዊ ወይም ደግሞ አካባቢ እውቀት አለው ብሎ ይታሰባል። ምክንያቱም ያንዳንዱ የማህበረሰብ አባል የራሱን ቁሳቁስ የራሱን ግብአት እየገዛ እየተጠቀመ ነው ያለው። ስለዚህ ይሄ የተለየ ነገር የለውም። ትልቁ ነገር በማህበረሰቡ አቅም የገንዘብ አጠቃቀም እና የግዥ ክፍተቶች ካሉ ህብረተሰቡ በሚያወጣቸው እንትኖች መሰረት ክፍተቶችን ያመልድ ባለው የካበተ ልምድ ያግዛል። በመጀመሪያ ደረጃ ግን ህብረተሰቡ የራሱ የሆነ እውቀት አለው ተብሎ ጽንሰ ሐሳቡ ከዛ ይነሳል እና ክፍተቶች ካሉ ግን አመልድ ካለው የዳበረ ልምድ ለማካፈል ዝግጁ ነው።
ይህ ሁሉ ተከናውኖ የአርቲኤፍ ፕሮጀክት ለ4 ዓመት ከ3 ወራት በቀበሌው 6 ተፋሰሶች ከቆየ በኋላ በመጨረሻ የሚጠበቀውን የፕሮጀክት ግብ በአመልድ ኢትዮጵያ የአርቲኤፍ ፕሮጀክት አስተባባሪ አቶ አባው ዘለቀ እንዲህ ያስቀምጡታል። ከፕሮጀክቱ ብዙ ነገር ይጠበቃል። በተለይ የዚህ ፕሮጀክት በተለይ እንደ ትምህርት ሊወሰድበት የሚገባው ማህበረሰብ ፕሮጀክትን እየመራ በራሱ መንገድ እየክትትልና ግምገማ እያደረገ ገንዘብ እያስተዳደረ ፕሮጀክትን መፈጸም ይችላል የሚለውን እንማርበታለን። ሌላው ፕሮጀክቱ እንደ ጎል ያነሳው በተለይ የህብረተሰቡ ኑሮ ተሻሽሎና በተለይ አካባቢ ደህንነቱ የተጠበቀ ማህበረሰብ ተፈጥሮ ማየት የመጨረሻ ግቡ ነው። በተለይ ደግሞ እነዚህ ማህበረሰብ ተቋማት አቅም ኑሯቸው ወደፊት የአሳላጭ ድርጅት ሳይኖር ለምሳሌ አሁን አመልድ በዚህ ፕሮጀክት እንዳሳላጭ እንዳመቻች ነው። ቀጥታ ከለጋሽ ድርጅት ጋር በመፈራረም ፕሮጀክት የሚፈጽሙ የማህበረሰብ ተቋማት ይፈጠራሉ ተብሎ ይታሰባል። ይሄም ወደፊት በተለይ በዓለም አቀፍ ደረጃ በብዙ መልኩ እንዲተገበር የለጋሽ ድርጅቱም ፍላጎቱ ስለሆነ ይሄ ይሳካል ብለን እንጠብቃለን።